ፍርድ ቤቶች ላይ ያሉትን አላቸው ካምቲ የሚጀምረው አጋጠው ቤት በዚህ ጉዳይ የሚጀምሩ ነገር አለ። ጉዳዩን እያየን ያለ ነው። በውክልና ነው በቀጥታ የሚመስለው ይህንን አቤቱታ ክሳቸው ስታቀርቡ ለምን አልተከሳቸው? በውክልና ያየው ነው የአማራ ክልል አሁን እየተዳደረበት ያለው የክልል መተዳደሪያ በራሳቸው ክልሎች አውጥተው እንዲተዳደሩ የፌዴራል መንግስቱ ስለሰጣቸው ነው። ለዛ ነው በውክልና በሚታይ ጉዳይ ላይ የክልሉ የስነ ስርዓት ተፈጻሚ ምናምን ያስባሉ። ተፈጻሚ የሚሆን ከሆነ አለመጠቀም ቢፈጠር የትኛው ነው የሚገርም? አለመጠቀም ሲፈጠር የፌዴራል መንግስት የውል ጉዳዮች ክልሎች ይህ የሚሰሩ ብላ ያስባሉ። የውል ቢያወጡ ክልሎች አስፈላጊ ነው ጉዳይ የወርድ መንግስት ላይ አዎ ቤዚክ ይረዱታል ፈጠሩ በስተቀር የማውጣት ስልጣን ካላቸው በውክልና ችሎት የሚሄዱ ለምን አለ? በውክልና የሚያየው ክልሎች ለራሳቸው በሚመቻቸው መንገድ በሚመቻቸው መንገድ ህግ አውጥተው ያሉ ክልሎች 281 በሚመቻቸው መንገድ ህግ አውጥተው ማለት ናቸው። ይሰሳሉ በዚህ ጉዳይ ከተበቃ በዚህ ጉዳይ የተሻሻለው የአማራ ክልል የፍርድ ቤቶች ማቋቋሚያ አዋጅ በፌዴራል ህገ መንግስቱ አንቀጽ 78 ላይ ለፌዴራል ፍርድ ቤቶች ስልጣንና ለክልል ፍርድ ቤቶች ስልጣን ሁለቱም በህገ መንግስቱ እውቅና ተሰጥቷቸው የተሰጣቸው ስልጣን እንዳለ ሆኖ ለፌዴራል በደሊጌሽን የክልል ፍርድ ቤቶች የሚያገኝ የፌዴራል ማተር ሲሆን ብቻ ነው። ይህ የክልል ማተር ነው። ተከሳሽም ከሳሽም የዚህ ክልል ነዋሪ እስከሆኑ ድረስ የዚህ ክልል ቀጥተኛ የሆነ ስልጣን ይኖራል ማለት ነው። በዛ መሰረት ነው እንዲታይ የተደረገው እና ይህ ክልል የፍርድ ቤቶችን ማቋቋሚያዎች ከህገ መንግስቱ በተሰጠው ቀጥተኛ የሆነ ስልጣን ይህንን ነው እንዲያወጣ የተደረገው። ከዚህ በተጨማሪ ሲቪል ፕሮሲጀር ህግ የክልሎች የላቸውም። የፌዴራል እንደ ሀገር ነው ያለን። ስለዚህ የውል ህግም ሆነ የሲቪል ኮድ የሚለው የፍትሐ ብሔር ህግ ያው ይህ ከመንግስታዊ ነው ያስባሉ ተከብሯል። ከዚህ ጋር በተገናኘ ፍርድ የክልል መንግስታት ይህንን ያወጣሉ ብዬ አላስብም። ያው ህገ መንግስቱ ላይ ይወስዳል። እሺ ህገ መንግስቱ የውል ህግ ማውጣትን በተመለከተ ስልጣን ለማን ይሰጥ ይመስላል? የውል ህግ ስፔሲፊካሊ ወይስ የፍትሐ ብሔር ህግ? የፍትሐ ብሔር ህግ ይህንን ለፌዴራል የሰጠ ይመስለኛል። በግልጽ አርቀቱ በትክክል ባለስለሱም የኢትዮጵያ ስልጣን ላይ 55 ላይ በሰመስ ላይ ውስጥ ማለት ነው 55 ላይ የተዘረዘሩ የሰራተኛ ሰራተኛ የወንጀለኛ እያለ የጠቀሳቸው ናቸው እና ከዚህ አንጻር የፍትሐ ብሔር ህግን በተመለከተ ምናልባት ከአሶሲዬሽን ጋር እንዳስፈላጊነቱ የመንግስቱ ከሆነ ክልሎች ማውጣት ስልጣን አላቸው ብለስ ቢኮዝ ለፌዴራል ያልተሰጠ ለክልሎች የተሰጠ ነው። ሪዙዋል ፓወር ያለ ክልሎች የተሰጠ ነው። ያልተሰጠ ፕራክቲካሊ እየሰሩበት አለ። ባይሰሩበት ህገ መንግስታዊ ነው የችሎት የመንግስታዊ ነው ባይሰሩ ህገ መንግስታዊ ነው። ስለዚህ ህገ መንግስታዊ ከሆነ በውክልና ችሎቱ ሊያወጣዋል። ይህ ውክልና ነው። ውክልና ነው እያሉ አጋር ጠበቆች አስረድተዋል። በ78 መሰረት እርስዎም በጠቀሱ ህገ መንግስቱ 78 ላይ ያስቀመጠው ከህገ መንግስቱ የተሰጠ ስልጣን ከፍተኛ ስልጣን ነው አይደል? 78 ግን እርስዎ የጠቀሱት ውክልና አጋር ጠበቃም በጠቀሱት በአንድ 3 መሰረት 10 ሚሊዮን በታች ከሆነ የፌዴራል የመጀመሪያ ፍርድ ቤት ይሆናል። እርስዎ ባሉ በ78 እና በ80 መሰረት የዞኑ ከፍተኛ ፍርድ ቤት ጉዳዩን ያዋል በማለት ሌሎች አጋር ጠበቆች አንስተዋል። ከዚህ አንጻር የራሳቸውን ማለት አንችል ነበር የራሳቸውን ማለት እንችላለን። ይህ በፌዴራል ማለት ነው። በዛ የፌዴራሉ ለነሱ ደረጃ ካንሳን ውክልና ነው ይችላል ወይስ ውክልና ነው ማለት ነው የሚለው በጠበቆች ነው የሚወሰነው? በጠበቆች አይወሰንም። ስለዚህ ቤት ውክልና ማለት ነው ቀጥታ አጋር ጠበቆች ምንድን ያለው በአንጠቅስም ባናስረዳም ውክልና ነው ሳይሆን ለማለት የፈለግነው የፌዴራል እንትኑ ለክልል መንግስቶች በዴሊጌሽን ይሰጣቸዋል። ዴሊጌሽን ማለት ውክልና ነው። ውክልና ነው ግን ውክልና ማለት ይህንን ግልጽ ለማድረግ ያክል ፌዴራል ፍርድ ቤቶች ለክልል ፍርድ ቤቶች ውክልና የሚሰጡበት ምክንያት ኬዙ የፌዴራል ማተር ሲሆን የፌዴራል ማተር አይደለም። ይህ ኬዝ የፌዴራል ማተር ሊያስበሉ የሚችለው አንድ ዩኒቨርሲቲ የመንግስት ተቋም ሰራተኛ ቢከሰስ የፌዴራል ማተር ስለሆነ ፈርስት ኢንስታንስ ኮርት ልንከሰው አንችልም።
ከፍተኛ ፍርድ ቤት ለምን በውክልና ስለሚመጣ ነው። ይህ ኬዝ ግን ቦታው ከቦታው ከፌዴራል ህግ የሚመነጩ የፌዴራል ስልጣን ናቸው የሚለውን አንቀጽ 3 እንዴት ይረዱታል? 134 ህጉ እኮ ለክልሎችም ለፌዴራሎችም የሚሰራ ህግ ነው። በህግ የሚወጣ የሚሰራ ነው ሳይሆን አውጪውን ይከተላል። ብዙ ጊዜ ስልጣን 134 ላይ 3 መረዳት የምንችለው ከህገ መንግስቱ ከኢንተርናሽናል ሎስ ታሪኮች የተለያዩ ሲሆኑ እንዲሁም ህጉን ያወጣው የፌዴራል መንግስት ከሆነ የፌዴራል ፍርድ ቤቶች ስልጣን አላቸው እንጂ በግልጽ አስቀምጧል። እሱን ይዘን ስንመለስ በውክልና ነው ወደሚሉት እንዳለ ልንደርስ እንችላለን። በውክልና ነው ወይስ ናችሁ ስለምን አቋማችሁ ማሳት ከብዳችሁ ከህገ መንግስቱ የተሰጠ ጥሩ የሆነ ስልጣን ስለሆነ እኮ ነው በውክልና ማለት የሚገመተው ላይ በግልጽ ግልጻችሁ የሚናገርበት ህገ መንግስቱ ለማንሳት ለክልሎችም ለፌዴራልም ሁሉ የፍርድ ቤት ስልጣን ሰጥቷል። የፍርድ ቤት ስልጣን ለማቋቋም ስልጣን ሰጥቷቸዋል። መንግስታት ወይም ደግሞ የክልል መንግስታት ማውጣት መመልከት ያላቸው ስልጣን ይከተል የክልል መንግስታት ግን ማውጣት በማይችሉባቸው ጉዳዮች ፍርድ ቤቶች የሚኖራቸው ስልጣን በውክልና ካልሆነ የራሳቸው ስልጣን እንደሆነ ተቆጥሮ በየክልል መንግስታት የፍርድ ቤት ማስተዳደሪያ አዋጅ ይችላል። ከዚህ አንጻር የውል ህግ ማንኛው ነው የውል ህግ የወጣው ሲጀምር ይሄ የውል ህግ የወጣው በንጉሱ ዘመን ነው እና በዚህኛው ህገ መንግስትም የምናየው አይሆንም። በዚህኛው ህገ መንግስት ካልተቀየረ ደስ የፌዴራል ተደርጎ እንደቀጠለ ይቆጠራል። ከተቆጠረ የውክልና ወደሚሉ ሀሳብ ይመጣል። ግልጽ የሆነ ነገር የህዝቡ እንዳለ ስለሆነ ግን ፍርድ ቤት የቀረበብን መልስ ላይ ሙሉ የሆኑ ማስረጃዎችን እንድናስረዳ ይፈቀድልን። አመሰግናለሁ። ተከሳሾች ላቀረቡት ክስ ያቀረቡት መልስ ምንድነው? ገንዘቡን ከተበደርንበት ቀን ጀምሮ በሚቆጠር 5 ወራት ውስጥ መልሰናል ነው ያሉት። ይህንን ገንዘብ እኛ በፍጹም ሀሰት ነው ስንል አልመለሱትም። እንዴት መለሱ? መልሰናል ከሆነ ለፍርድ ቤት የምናስረዳበት ምክንያት የሰነድና የሰው ማስረጃዎችን እንዲያቀርቡ እንጠይቃለን እያሉ ያሉት በጥሬ ገንዘብ መልሰናል እያሉ ነው። በባንክ ስቴትመንት ከሆነ የባንክ ስቴትመንትን እያያዙልን አለ ከክሱ ጋር፣ በቼክ ከሆነ የቼክ ቁጥርን አላያያዙልን። ከዚህ ውጭ ያለው አማራጭ በጥሬ ገንዘብ ነው። ስለዚህ ይህንን ለማስረዳት በጥሬ ገንዘብ 5,300,000 ብርን ያክል ገንዘብ በጥሬ ገንዘብ አምጥተን ሰጥተናቸዋል እያሉ ያሉት። ይህንን የሚያክል ገንዘብ ደግሞ በኢትዮጵያ ሕግ በብሔራዊ ባንክ መመሪያ ቁጥር 293/2012 መሰረት አንድ ኢትዮጵያዊ ዜጋ በቀን ከ200,000 ብር በላይ ይዞ መውጣት መንቀሳቀስ እንደማይችል በጥሬ ያስቀምጣል። ይህ ከአንቀጽ 4 ንዑስ አንቀጽ 2 ላይ ነው። ይህም በወር ሲሰላ በወር 1 ሚሊዮን ብር በላይ ማንቀሳቀስ አይችልም። ባሉትም 5 ወራቶች እንኳን ብናሰራው 5 ሚሊዮን ብር 300,000 ብሩን መልሶ መስጠት የሚችልበት ምንም አይነት እውቅና የለውም። እነዚህም በተጨማሪ ወንጀለኞች ናቸው፣ በወንጀል ሊጠየቁ ይገባል። ይሄ አንቲ ላውንደሪንግ ፕሮክላሜሽን ላይ ከፍ ያለ ገንዘብን በጥሬ ይዞ መዘዋወር በወንጀል የተከበሩ አካል ጠበቃ ችሎቱ የፍትሐ ብሔር በመሆኑ የወንጀል ጉዳይ መስማት ስለማይችል ከዚህ በመቀጠል ካውንተር ክሌም ማንሳት እንፈልጋለን። ያልተቀበልነውን ገንዘብ ዲፋሜሽን ስማችንን እያጠፉ ስለሆነ 5,300,000 ብር ሰጥተናል በማለት በውሸት እያነሱ ስለሆነ ካውንተር ክሌም ማንሳት እንፈልጋለን። በዲፋሜሽን በፍትሐ ብሔር ሕጋችን 2044 ላይ በግልጽ እንደተቀመጠው በውሸት በሐሰት ስማችንን እያጠፉ ነው። ከዚህ በመቀጠል ደግሞ የተከበረው ጠበቃ ስም አካባቢ ጉዳይ አልተቀበሉም ውድቅ ቢያደርገው በየነሱ ተቀብለዋል መባሉ ስሙ ይህ ገንዘብ የፍትሐ ብሔር ሕጉን በምንመለከትበት ሰዓት 2044 ላይ በጽሁፍ ሊሆን ይችላል በቃል እንኳን እዚህ ፍርድ ቤት ቀርበው ይቅርና በተከበረ ፍርድ ቤት ፊት ለፊት 5,300,000 ብር ያክል ትልቅ ገንዘብ ሰጥተናል ብለው በውሸት ማቅረባቸው ይሄ ፍርድ ቤቱንም ከመናቅ ነው የሚታዩ የምንፈልገው። ከዚህ በመቀጠል በድሃ ደንብ ላይ ያቀረቡትን መቃወሚያ ለማንሳት ያክል ድሃ ደንቡ የመጠየቅ ምንም አይነት መብትና ጥቅም የላቸውም። ሲጀመር የዳኝነት ተከፈለ አልተከፈለ እነሱ መብትና ጥቅም አለ። የተከበረው ይህን በተመለከተ ችሎት የራሱን አቋም የሚይዝ በመሆኑ 5,300,000 ያበደረ ሚገና ማቅረቻ። እሺ አመሰግናለሁ። እንግዲህ አንድ ሰው ሀብታም ሆኖ በድሃ ደንብ ሊያቀርብበት የሚችልበት እድል ምንድን ነው? አሁን ያለንበትን ስታተስ ክሱን በምንከስበት ሰዓት ክሱን ሳንከስ በፔሪድ ኦፍ ሊሚቴሽን ወይም በይርጋ መብታችን ሊታለፍ እንዳይችል ሚስፒሪት ኦፍ ጀስቲስ እንዳይፈጠር ለጊዜው አቅርበን
ፈቅዱልን ይህንን ጀስቲስ ካገኘን በኋላ ካሸነፍ እንዲደረግ ካላሸነፍን በሌላ እንድንተካ እንጂ እኮ በድሃ ደንብ ማቅረብ ማለት ገንዘቡ ይቀር ይደረጋል ማለት አይደለም። ሳንከፍል እንቀራለን ማለት ማለት ነው። ይህንን ነገር እንደምናቀርብ በፍርድ ቤቱ ይልን። እናመሰግናለን። የተከበሩ አጋር ጠበቃ፣ ይህን በተመለከተ የተከሳሽ ጠበቆች የምትሉት ነገር አለ? ተጨማሪ ነገሮች